በክርስቶስ ኢየሱስ ያሉ በረከቶች። ሰላም እንዴት ናችሁ? የጌታ ጸጋ ይብዛላችሁ። ዛሬ ደግሞ የማካፍላችሁ ሀሳብ በክርስቶስ ኢየሱስ ያሉ በረከቶች፣ ጌታ ኢየሱስን በማመናችን ያገኘናቸው በረከቶች፣ ትሩፋቶች ምንድን ናቸው? በክርስቶስ ኢየሱስ በማመናችን ምክንያት እግዚአብሔር ለሰው ልጆች የሰጠው ምንድን ነው? ማንነታችን ላይ የተጨመረው ነገር ምንድን ነው? ህይወታችን ላይ የመጣው ለውጥ ምንድን ነው? መጽሐፍ ቅዱስ በክርስቶስ ኢየሱስ ካሉን በረከቶች መካከል የመጀመሪያ እግዚአብሔር ለሰው ልጅ የሰጠው ስጦታ ጽድቅ እንደሆነ ይናገራል። ክርስቶስ ኢየሱስን በማመን ያገኘነው የመጀመሪያ በረከት ጽድቅ አግኝተናል። ጽድቅ ማለት ምን ማለት ነው? በእግዚአብሔር ፊት ያለ ነቀፋና ያለ ነውር ብቁ አቋም ይዞ መገኘት፣ ትክክለኛ አቋም ይዞ መገኘት ማለት ነው። ይህንን ስጦታ እግዚአብሔር በልጁ በኢየሱስ ለሚያምኑት ሁሉ ትሩፋት አድርጎ ሰጥተዋል። በክርስቶስ ኢየሱስን በማመን ከሚገኙ ትሩፋቶች ከሚገኙ በረከቶች መካከል የመጀመሪያው ጽድቅ ነው። ጽድቅ በዘመናት ሁሉ የሰው ልጅ ሲፈልገው ሲንገበገብለት የኖረን ነገር እግዚአብሔር በልጁ በኢየሱስ ለሚያምኑት ሁሉ የነፃ ስጦታ አድርጎ የሰጠው ክርስቶስን በማመን ያገኘነው ትሩፋት መሃል ክርስቶስን በማመን ካገኘናቸው በረከቶች መካከል የመጀመሪያው የእግዚአብሔር ጽድቅ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደተገለጠው እንዲህ ይላል የእግዚአብሔር ቃል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 21 ላይ እንዲህ ተብሎ ተጽፏል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ጌታ ኢየሱስን በማመን ይህንን ጽድቅ የክርስቶስን ጽድቅ ለእኛ እግዚአብሔር ሰጥቶናል። ኢየሱስ ስለኛ ኃጢአት ሲሆን እኛ ደግሞ በእርሱ ውስጥ ሆነን የእግዚአብሔር ጽድቅ ሆነናል። ስለዚህ እግዚአብሔር ለሰው ልጆች በክርስቶስ ኢየሱስ ለሚያምኑት ሁሉ ከሰጠው ትሩፋት ከሰጠው በረከቶች በክርስቶስ ኢየሱስ ከመጣው ብልጫ ካለው በረከቶች ሁሉ መካከል የመጀመሪያው እጅግ በጣም ውዱ ከአይምሯችን በላይ የሆነው የእግዚአብሔር ስጦታ ለሰው ሁሉ ጽድቅን ማደል ነው። በኢየሱስ ለሚያምን ሁሉ ጽድቅን ማደል ነው። በክርስቶስ ካሉን በረከቶች መካከል የመጀመሪያው ነገር እግዚአብሔር ለሰው ሁሉ በነፃ የሰጠው መጽደቅን ነው። በእግዚአብሔር ፊት ብቁ ሆኖ መታየትን ነው። ለዘመናት የሰው ልጅ ጽድቅን በመፈለግ ሲንከራተት በሃይማኖት ሲያድ በሃይማኖት ሽረባው ሲንከራተት የኖረውን ሁሉ እግዚአብሔር በልጁ በኢየሱስ በሰራው ስራ አሳርፏል። የጽድቅ ጉዳይ በልጁ በኢየሱስ በኩል ተመልሷል። ካንተ ካንቺ ከኔ የሚጠበቀው ኢየሱስ የሰራውን በማመን የሱ ጽድቅ ለኛ እንዲቆጠር የኛ ኃጢአት ደግሞ በሱ ላይ ሆኗል። ክብር ለጌታ ይሁን። ይህንን ጽድቅ ደግሞ ሰዎች ሁሉ በመቀበል የእግዚአብሔር ፈቃድ እንድታደርጉ እግዚአብሔር በልጁ በኢየሱስ በኩል የሰራውን የጽድቅ ስራ ሁሉ በመቀበል በእግዚአብሔር ፊት ብቁ ሆነ መታየት ትችላለህ። እግዚአብሔር የሚፈልገው በልጁ በኩል የጨረሰውን የጽድቅ ስጦታ እግዚአብሔር የላከውን የጽድቅ በረከት አምነን እንድንቀበልና በፊቱ ብቁ ሆነን ምርጥ ሆነን ትክክለኛ ሆነን እንድንታይ ብቻ ነው የእግዚአብሔር ፈቃድ። ይህንን በመቀበል እግዚአብሔርን እንድታከብሩ ጌታ ኢየሱስን ደግሞ እንድታመልኩ አበረታታለሁ። ኢየሱስን የሚያምን ሁሉ በእግዚአብሔር ፊት ጻድቅ፣ ያለ ነውር ያለ በደል የሚመላለስ ንጹህ ሰው ነው። ዛሬ በበደል በድካም ብትፈታተን በዚህ ምድር ላይ እስካለ ድረስ ድካሞች ቢሆኑም በእግዚአብሔር ፊት ግን በክርስቶስ ኢየሱስ ውስጥ እግዚአብሔር የሚያይ ንጹህ ብቁ ጻድቅ አድርጎ ነው የሚመለከትህ። ይህንን በረከት እንድትካፈሉ እግዚአብሔር በልጁ በኩል የላከውን ጽድቅ እንድትቀበሉ ከሃይማኖት ማስፈራራት እንድትወጡ በኢየሱስም እጠይቃችኋለሁ። ይህንን ጽድቅ እንጆይ አድርጉ። ጌታ ኢየሱስ ይባርካችሁ።